እነኛ ሰዎች ካንቺ ፍላጎት ውጪ አንቺን ይሰሩሻል ለነሱ ግባት እንድትሆኝ። ጋዝላይቲንግ የሚባለው የአንድ እንግሊዝ ሀገር የነበረ ሰው ሀብታም የሆነች ሴትን አገባት። ገንዘቧን ፈልጎ ነው ያገባት። በዛኛ ሀገር ኩራዝ የሚባል አለ የለ ኩራዝ እኛ ሀገር እንደዚህ አንድ ኩራዝ አይደለሽ የሚባለው እነሱ ጋር ግን እዚህ ግድግዳ ላይ ዙሪያው ሊደረግና በቲዩብ ነው ጋዙ የሚደርሳቸው። ሰው መቆጣጠሪያው እዚህ ጋር ነው እና እንደዚህ እያደረገ እየቀነሰ እንዴት ነው አሁን በራ ወይስ ቀነሰ ምናምን ሲላት አይ ቀንሷል ስትለው አንቺ ችግር አለብሽ አልቀነስኩትም እንዳለ እኮ ነው ምናምን አለ አይንሻይም እንዴ በቃ መጨረሻ ላይ የራሷን ሪያሊቲ እየጠዋች የሱን ሪያሊቲ መቀበል ጀመረች። ሰክሲድ አረጋበች ሴትዮዋ። ፍርድ ቤት ቆመች። ምንድነው የሚባለው ባልዮ ነው ማስተዳደር ያለበት አምሯ ጤነኛ ስላልሆነ ብሎ ይሄ ነው ጋዝላይት የሚባለው ማኒፑሌሽን እንደዋል። ሶ ፓራሳይቲክ ኮሙኒኬሽን ሲቆይ ማኒፑሌቲቭ ይሆናል። ታምናለሽ እንዴ ምናምን ብሎ ሰውየው ከሱ ግባት ከሱ ከተለየሽ የምትሞቺ ቢመስልሻል። ባይዞ የሃይማኖት ውስጥ አለ ፖለቲካ ውስጥ አለኝ ሀገር ስፔሻሊ እኔን ጥላይ ከሄድክ ትሞታለህ አንድ ቀን አታድርም የሚልሽ ሰው እኮ አለ። ትክክል። እኔን ስለተለየ አይሳካለትም የሚሉሽ ደግሞ ቢዝነስ ፓርትነርስ አሉ። እኔ አንዳንድ ሰዎችን ስንት ዓመት ሰርታለህ እዚህ መስሪያ ቤት ነው ለምንድን ነው በተሻለ መኪና የማያስኬድ እላቸዋለሁ። 10 ዓመት እንዴ ትቀልዳለህ እንዴ you have to stop ነው ማለት ብዝበዛ አለ የጉዝበዝበታ ምናምን ከጓደኝነት ይጀምርና በጣም ታያለሽ እዚህ ሀገር ተሳምናላ ጋዝላይቲንግ አለ ልክ ነው ቢዝነስ ውስጥም አለ ብዙ ቦታ ላይም አለ የማያዋጣሽን ነገር ይሸጣል። አንድ ጊዜ አንድ ሰው ነበር አሉና ቤት እያከራየ እያለ ጋዝላይት ሊያደርጉ እኮ ነው ተከራዩ። ከዛ ልክ እያከራየ እያለ ሆነች አይጥ ከሆነ ጉድጓዱ ተንደዛ ስገባየ ማለት ነው። እሺ ከዛ ተከራዩ ምንድነው ይሄ ሲለው አይጡ እኮ እየገባ ነው ሲለው አይዞ እብድ የሚያክል እባብ አለ ልክ ያስገባታል አላሉ ማለት በሱ ቤት አሁን ምን ማለት ጋዝላይት እያደረገው እኮ ነው። አይዞ ግን እዚህ ሶሉሽን ሁለት ጠላት አለ ማለት ነው እዛ ቤት ውስጥ። እሺ ልትይ ትችያለሽ እኮ በጊዜው ስትቆይ ግን ሁለት ጠላት ነው ያለው ቤት ውስጥ። እንደዚህ ይሆናል። ረጋ ብለሽ ከሄድሽ ዞር ካልሽ በኋላ ቅድም ያለሽ ስታስቢው እንዴ ባይጡ ላይ ነው እንዴ ባብ የጨመረብኝ ነው የምትይው። እንደዚህ አይነት ጋዝላይት ቢዝነስ ውስጥ ያለሽ ያዋጣል ምናምን ሲለኝ እኔ ቀስ ስቴይ ኩል ቀስ በልና አስረዳኝ አንተ ለማየት ያልቻልኩ ይላል። ሂሳብ ለስራው ቆይ እንደዚህ እኮ ነው የሚሰራው ትባላለህ። እኔ የሚገርምሽ ቆይ ጠዋት ደውልልኝ ነው የምለው ሲክሶ ካራራ ጠዋት ደውልልኝ አስቤበት በደንብ ጊቭ ሚ ታይም በቃ